በኢትዮጵያ የሰው ልጅ ይሸጥ ይለወጥ ነበር ቀይ ጋላ ጥቁር ሻንቅላ እየተባለ አንድ ሰው ከበርቴ የተባለ ሻንቅላ ጥቁር ባሪያ ቀይ ጋላ ደግሞ ዛሬ ኦሮሞ ይባላሉ ጋሎች ይባሉ ነበር ቀይ ጋላ ጥቁር ሻንቅላ ያን ያዘ ነው ልጁነን የሚያገባ ልጅነህ ስጠይ ብሎ ሲሄድ ባሪያ ትገዛላታለህ ቀይ ጋላ ጥቁር ሻንቅላ በቀራል ሰጥ ጠረይሽ ገስቶ አምጥቶ ነው የሚሄደው ያለ ቁጭ ብላ እጇን ጉርሽጥ እየሞቀች በቀይ ጋላ በጥቁር ሻንቅላ ነው ምታድጋለች በዚህ ምክንያት የባሪያ ንግድ አለ አብዛኛ ብዙ ነበር እንደዚህ እኔ ባይኔ አይቻለሁ ያደኩበት ታሪክ ነው ዛሬው ሁሉ የኢትዮጵያ ታሪክ ያንገፈግፈኛል ሳስበው ደግሞ ምን ነበር አገዛዝ ያቺ ባሪያ ደሞ ወንድ ባሪያ አለ እያረሰ እሷ እየፈጨች ይገረፉ ነበር መንደረኛው ተሰብስቦ ባሪያ የማይገርፍ ደሞ ይሄ አገዛዝ አውቅም ለምንድን ነው የሚገረፉት ይደበድቧቸዋል ያስሯቸዋል ህጉ ነው እየሰራ ነው አልሰራም ያለ ይሽ እየፈጨች እየጋገረች የታዘዘች ሁሉ ያደረገች ቦር ውስጥ የተወሰነ ቀን አለ ዛሬ እገሌ ባሪያ የሚገርፍ ነው ዛሬ እገሌ የገሊት ባሪያ ትገረፋለች መንደረኛ ክበቡ ተብሎ እኔማ መንደሩ ልጅ ቁጭ ያያለሁ ታማጋው መንደረኛ ሁሉ ወጥቶ ያቺ ባሪያ ተወጣለች ተቤት አልከዳች አልሰራም አላለች ግን ህግ ነው አብየት ገሌ ባሪያ ሲገርፍ ቀጥቀጦን የሚገዛ ያለ አያቸው አርጎም እኔ ራሴ አይን ምስክር ነኝ እድሜ ረጅም ነው ዛሬ 90 ዓመቴ ነው ምስክር ነኝ ለኢትዮጵያ ታሪክ ያች ከየት ነበር የሚመጡት ኦሮሞ ዛሬ ኦሮሞ ነፃ ያወጡት ከዚያ ሄዶ አፍኖ ያመጧቸዋል በግድ ነው የሚያመጧቸው ታፍኖ በግድ ሻንቅላዎች የሚሉት ሻንቅላ ደግሞ በጣይ መግቢያ በሱዳን በቋራ እንቡልቡል የሚባል አለ አሁን ጉሙዝ የሚባሉት ቤንሻንጉል የሚባሉት እነሱ ጥቁር ሻንቅላ የሚመጣበት ቦታ ነው ቀይ ጋላ ኦሮሞ ነው የሚመጣ ያለ ያቺ ኦሮሞ የተባለች ከገዛቻት ከመቤቷ እሷ 10 ጥፍ ታምራለች መልኳ ነገር ግን ጉልበት አጥታ ጉልበታም ገስቷት እመቤቷ ድስት ፊት ናት እሷ ተገዛት ነበር ያቺ አማሪ ቆንጆ ናት አራሲቱነን አፍነው ይዟት መጡ ያቺ ጫቅላ በሌሊት ይዟት ሲመጡ አለቀሰች ጫቅላዋ ታለቀሰች ሰው ሰምቶ ይመጣብናል ብለው ታንቀልባው አውርደው ተባህር ከተቷት እንደገና ደግሞ ሌላ ቦታ ደግሞ ይዘው ሲሄዱ ከመንገድ ታለቅሳለች አውጥተው አንገቷን አርደው ገደል ወርረው ጣሏት ታሲዘናለች ሌላ ሰው የተባለ እናቲቱ መጫትና ጡቷ እየፈሰሰ ሂጂ እየተባለች በጥፊ በጠበንጃ በሰደፍ እየተመታች አምጥተው ውሽት የተባለች ግርብረት አለች ያቺ ውሽት የተባለች በዚህ እንዲህ አድርገው ሲያስሩ እንዲና እንዲህ አታደርግም እንዲህ ሲያረግ ትነክሳለች ውሽት ጥርሳላት እግር ትቆርጣለች ግርብረት የባሪያ ማሰሪያ እሺ የባሪያ ማሰሪያ በተለይ ውሽት ምትባላለች ጥርስ መጋዝ ያላት በሷ ግጥም አድርገው ያስራቷል ሄጅ ሲሏት እንዲህ ስትል ትወድቃለች አይሰዳትም ታናሽራው ደግሞ በጥፊ ይሏታል በክርኒ ይሏታል እግሯ ተጎርዶ ያልቃል ያጠባብ ግርብረት መንደረኛ ይመጣል ዛሬ ባሪያ የሚገረፍ ነው ወንድ ባሪያ ሴት ባሪያ አንድ እጁ በዚህ በመጫኛ ታስሮ ሁለት እግሩ ታስሮ በዚያ ገትሮ ልቡ እንዳይመታ በልቡ ነው ጫንቃው 40 ይገረፋል ቆርበቱ አብሮ እንትኑ ህጅራፉ ጋር ይነሳል አባባ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 ባ የሚገለግል የለም መሳቅ መንደረኛው ማጨብጨብ መሳቅ ገላጋይ የለም መንደረኛው ከቦ ለነሱ ሰርግ ነው ምስይባ ነው ዘፈን ነው ለሷ ግን እየተገረፈች ነው ገሃነመ እሳት ጠጉሯ የሚያምር ነው ሌላ የሚገዛት ሰው ባሪያ አይደለችም እሺ ጨዋናት ብሎ አልገዛም ስለሚል ጠጉሯን ያበላሹታል በመቀስ አንዱን ከፍ አድርገው ይቆርጣሉ አንዱን ዝቅ አድርገው መልጠው ይሄው የባሪያ ጠጉር አታያው ጠጉሯን ይላሉ እንዲያ ያያረጉ ይሸጡ ነበር ሁለተኛ
ምላሷንን በሾህ ይጨቀጭቋታል። ይኸው አማርኛ ተብታባ ባሪያ ኧረ እችስ እውነተኛይቱ ባሪያ ናት። ቆስሏሌ ስትል እች ዋና ባሪያ ናት። አማርኛ ከተናገረች አይገዟትም ወሮ እች ጨዋ ናት ስለሚባል እንዲህ ያደረጉ የኢትዮጵያ ሕዝብ በግፍ ሰው ሲገዛ የነበረበት